መቼም ወደሱ የመጣው ብቻዋን የምትሆንበትን ሰዓት ስለምታውቅ ነው። የሴት ፍላጎትን ለማርካት ብለህ እንጂ ሌላ እንዳልሆነ ገምታለሁ። የአባወራ ጓደኛ ዝም አለ፣ እሱ ግን ቀጠለ። ስለዚህ የተገለገልክበትን ከፍለህ ከመኝታ ቤት እንድትወጣ እፈልጋለሁ። አልገባኝም። ምኑን ያልገባህ? የተገለገልክበትን ስትል ቡና ቤት ሄደህ ከአንዲት ሴት ጋር ብተኛ ስንት የምትከፍል ይመስልሃል? ጸጥ። ሚስቱ በድንጋጤ ቀጣለች። አባወራ የሁለቶችንም አይን እንዳፈጠጡ ታውቆታል። በል እንጂ ለምንድነው እንደዚህ የምታደርገው? ምን እየሰራህ እንደሆነ በጭራሽ አልገባኝም። እንዴት አይገባህም? ስጋዊ ፍላጎትን ለማርቃት መጣ። የልብህን አደረስክ። ከአንዲት ሴት ጋር ተኛ። የምትከፍለውን ከፍለህ ውጣ ነው የምልህ። አሁንስ ገባህ? እኔ ከቡና ቤት ሴቶች ጋር ተኝቼ አላውቅም። ዋናው በለጻ አለመሆኑ ነው። በል ይበቃታል የምትለውን ከፍለህ ውጣ። ጸጥ አሉ። ከባድ ዝምታ። በል እንጂ። ኪሱን ፈትሾ ከድፍን 300 ብር ውጪ ሌላ አላገኝም ነበር። እሱን አዘጋጀ። አባወሮ የብሩን መጠን አይቶ ለሚስቴ 300 ብር፣ የሚስቴን ዋጋ በ300 ብር አይነት ጥናት፣ ተጨማሪ ካልያዝክ ግን አምጣው ማለቴ እሷ አስጣት፣ ዋጋዋ ነው። ተወቃሹ ዝም አለ። ሰብለ ምን እያሰበች ይሆን ብሎ እያሰበ በህይወቱ ራሱን እንዲህ በተዋረደ አጋጣሚ አግኝቶት ያውቅ። የራሱ ዋጋ ቀለለበት። ጩህ አሰኘው። ምን ያፈዛል? ስጣት እንጂ። ምኑን? የአገልግሎቷን ብሯን ነዋ። ብሩ ሊሰጣት እጁን ወደ እሷ ሲዘረጋ ጮኸች። ራሷን መቆጣጠር ሁሉ አቃታት። ፊቷን አንገፈገፈችው፣ ሰውነቷን አንዘፈዘፈችው፣ ተሳቀቀች። ለብሩ ጀርባዋን አቀበለችው። ባሏ ግን አስገደዳት። እናም በግድ በራሷ እጅ ተቀበለች። ባልየው ደግሞ መልሶ ብሩን ተቀበለ። እኔ የተሻለ ቦታ አስቀምጥልሻለሁ አላት። ጓደኛውን አሰናብተው ትልቁ ነገር በህይወት መትረፍ አይደለም። ይሄ ቀን በአሮጌው ማንነቱ ላይ ተኩሱ ከፍተህ ባለጌ ማንነትን አንቅ የምትገልበት ቀን ይሆን የምልህ ይገባሃል አይደል? እሱ እንደወጣ ባልየው ብሩን ይዞ ሚስቱን አስከትሎ ወደ ሳሎን ሄደ። ሳሎን ውስጥ የምግብ ጠረጴዛ አለ። የጠረጴዛው የላይኛው ክፍል በመስታወት የተሸፈነ ነው። በመስታወቱ ሰፊ ጣውላ